ምዕራፍ 5 የግንኙነት ዘይቤዎች። የግንኙነት ዘይቤ ወይም ኮሚኒኬሽን ስታይል ከሌሎች ሰዎች ጋር መረጃ የሚለዋወጡበት መንገድ ተብሎ ይገለጻል። በመሰረቱ ዛሬ የሚታወቁ 4 ዘይቤዎች አሉ። ታጋሽ ወይም ፓሲቭ፣ ግልፍተኛ አግሬሲቭ፣ ታጋሽ ግልፍተኛ፣ ፓሲቭ አግሬሲቭ እና ጽኑ አሰርቲቭ የምንላቸው ናቸው 4ቱ። በእነዚህ 4ቱ መካከል ልዩነት መፍጠር አስፈላጊ ነው። ምክንያቱም መጀመሪያ ለእርስዎ የሚተላለፍበት ኮሚኒኬትድ የሚሆንበት መንገድ እርስዎ ምላሽ ለሚሰጡበት መንገድ ላይ ተጽዕኖ ስለሚያሳድር ነው። አንድ ሊረዱት የሚገባ ነገር ቢኖር ሰዎችን በአንድ የግንኙነት ዘይቤ ውስጥ ብቻ ማስቀመጥ አይችሉም። ሰዎች ሊያገኙት በሚፈልጉት ውጤት ላይ በመመስረት በሚግባቡበት መንገድ ይለውጣሉ። ስለዚህ የግንኙነት ዘይቤውን እንደመጣ መመደብ ብዙውን ጊዜ የተሻለ ነው። ዛሬ ያሉት የተለያዩ አይነቶች እዚህ አሉ። ታጋሽ ወይም ፓሲቭ፣ ታጋሽ ግንኙነት፣ ፓሲቭ ኮሚኒኬሽን የምንለው ሁሉም ስለ ፍንጮች ሂንትስ ነው። አንድን ነገር በቀጥታ አይናገሩም፣ በሱ ላይ ፍንጭን ይሰጣሉ ሂንት፣ እና ሌላኛው ሰው ፍንጩን እንዲረዳ ጌት ዘ ሂንት ይጠብቃሉ። ይህ ዝቅተኛ የግንኙነት አይነት ሲሆን በእውነቱ ሸክሙን በሚቀበለው ሰው ላይ ይጭናሉ። በቀላል አነጋገር በታጋሽ ደረጃ ሲገናኙ እርስዎ በግልጽ የላኩትን መረጃ ሌላኛው ሰው በትክክል እንዲተረጉመው ይጠብቃል። ትርጓሜው ሁል ጊዜ ከታሰበው መልእክት ጋር ላይስማማ ስለሚችል ችግር ያለበት ሊሆን ይችላል። ይህ ወደ ግጭቶች፣ አለመግባባቶች እና አንዳንድ ጊዜ በሚገናኙት ሰዎች በኩል ወደ ቂም ያመራል። አንድ ሰው ከሚናገረው የተለየ ነገር ሊነግሮት እየሞከረ መሆኑን እንዴት ያውቃሉ ነው ጥያቄው። ታጋሽ ግንኙነት ብዙውን ጊዜ የሚከተሉት የሰውነት ቋንቋ ምልክቶች ቴልስ አሉት። የአይን ግንኙነት፣ አይ ኮንታክት ማነስ ወይም በአንዳንድ ሁኔታዎች ከፍተኛ የአይን ግንኙነት፣ የወደቁ ትከሻዎችና የጎበጡ ጀርባ፣ ራሳቸውን ወደ ታች ማቀርቀር፣ ዝቅተኛ ድምፅ ማውጣት፣ በተወሰኑ ቃላት ላይ አጽንዖት መስጠት፣ ሊሉት የሚሞክሩትን ለማስተላለፍ በሚደረግ ጥረት አረፍተ ነገሮችን ሊደግሙ ይችላሉ። በእውነት ምንም አይደለም፣ it really doesn't matter ወይም ሁሉም ሰው ደስተኛ እስከሆነ ጊዜ ድረስ as long as everyone is happy እያሉ ሐረጎችን ሊሉት ይችላሉ። ከሁኔታዎች ጋር የመሄድ go with the flow አዝማሚያ ያላቸው ግልፍተኛ አግሬሲቭ የሆኑትን ደግሞ እኔ ግልፍተኞችን ስናይ ግልፍተኛ የሆነ ግንኙነት ወይም አግሬሲቭ ኮሚኒኬሽን እንዲሁ ችላ ሊሉት የሚችሉት ነገር አይደለም። አንድ ሰው መረጃን በግልፍተኛ መንገድ ካስተላለፈ መናገር ይችላሉ። የሚከተሉት ምልክቶች ደግሞ አሉት። ጮክ ያለና ትዕዛዝ ሰጪ ዲማንዲንግ ድምፅ ይኖረዋል። የሚፈልጉትን እንዲያደርጉ ለማስገደድ ኮምፔል የሚያገለግሉ ዛቻዎች፣ ትችቶች፣ ውንጀላዎች፣ ማስፈራራቶች ወይም ማንኛውም ሌላ ዘዴ አለው። ግልፍተኛ አቋም፣ ኃይለኛ የአይን ግንኙነት። ግልፍተኛ ግንኙነት መረጃን ስለማስተላለፍ ያህል ሳይሆን ይልቁንም አንድ ሰው ምን ማድረግ እንዳለበት መናገር ነው። ግልፍተኛነት አግሬሲቭነስ እንደ የአመራር ሊደርሺፕ ምልክት ሊተረጎም ስለሚችል ይህ ሁል ጊዜ አሉታዊ ነገር አይደለም። ወደ ግጭቶች ኮንፍሮንቴሽንስ ሊዘልቅ ወይም ሁኔታዎች ምላሾችን ወይም ስሜቶችን ከግምት ሳያስገባ ሰዎች በትክክል ምን እንደሚያስቡ መንገር ሊሆን ይችላል።
ታጋሽ ግልፍተኛ ፓሲቭ አግሬሲቭ፣ የታጋሽ ግልፍተኛ የግንኙነትን ሁኔታ ደግሞ ስናይ ታጋሽ ግልፍተኛ የግንኙነት ዘዴው ምናልባት ለላኪውም ሆነ ለተቀባዩ በጣም ተስፋ አስቆራጭ ፍራስትሬቲንግ ነው። ይህ የቀደሙት የሁለት ግንኙነቶች ዘይቤዎች ረቂቅ ሰብትል ጥምረት ሲሆን አንድ ሰው በላዩ ማለትም ሰርፌስ ታጋሽ እንዲመስል ነገር ግን ከታጋሽነቱ ንብርብር በታች የግልፍተኝነት ፍንጭ እንዲኖረው ያስችለዋል። የዚህ የግንኙነት ዘይቤ የተለመዱ ምልክቶች ምንድናቸው ካላችሁ የታጋሽ ግልፍተኛው ማለት ነው ይህንን ያጠቃልላል። አንድ ሰውን ከመጋፈጥ ኮንፍሮንቲንግ ይልቅ በዝምታ ድምፅ የማኩተምተም፣ በቃል መስማማት ነገር ግን ሙሉ በሙሉ ሌላ ነገር ማድረግ፣ የሰውነት ቋንቋ ተቃውሞን ወይም ፈቃደኛ አለመሆንን ቢያሳይም የችግር መኖሩን መካድ፣ ዝምታን መምረጥ፣ ወሬ ሩመርስ ማሰራጨት ወይም ከአንድ ሰው ጀርባ ማውራት፣ እኔ በሱ ደስተኛ ነኝ ግን ሌላ ሰው ላይወደው ይችላል ያሉ ነገሮችን መናገር። ታጋሽ ግልፍተኛ የሆኑ ሰዎች ብዙውን ጊዜ ኃይል እንደሌላቸውና በሁኔታዎች እንደተጣበቁ ይሰማቸዋል። አንድ ሰው ከታጋሽነት ሲበቃው ወደ ታጋሽ ግልፍተኛ ግንኙነት እንደሚሸጋገር ያገኛሉ። እርግጥ ነው ለአንዳንድ ሰዎች ይህ የእነርሱ ነባሪ ቅንብር ዲፎልት ሴቲንጋቸው ነው። ሌላኛው ጽኑ ወይም አሰርቲቭ የምንለው ነው። ከሁሉም የግንኙነት ዘይቤዎች ይህ ምናልባት ምርጡ ወይም ቤስት እንዲሁም በጣም ውጤታማ ኢፌክቲቭ የሆነው ነው። ጽኑነት አሰርቲቭነስ የማንንም ስሜት በተስፋ ሳይጎዳ ምን ማድረግ እንደሚፈልግ የሚገልጹበት ዘዴ ነው። ከሌሎች ሰዎች ጋር ተመሳሳይ ግብና አስተሳሰብ ቢኖሮትም በጣም አስፈላጊ አይደለም። እንደዚህ ከሆነ ማድረግ ያለበት ነገር ቢኖር እርስ በርስ መስማማት ነው። ጽኑነት ወደ ላይ የሚወጣ ከሌላ ሰው ጋር ግልጽ ግንኙነት እንዲኖሮት ሲፈልጉ ነው የሚሆነው። ይህም ሁለታችሁም ሐሳቦቻችሁን፣ ስሜታችሁን፣ ፍላጎቶቻችሁንና ፍላጎታችሁን ኒድስ እንድትገልጹ ግጭት ወይም ፍሪክሽን ሳያስከትል ይፈቅዳል። ግቡ ሁሉም ወገኖች ከውይይት እርካታ አግኝተው እንዲወጡ ሚዛንን መፍጠር ነው። ይህንን እንዴት ያደርጋሉ ያሉ እንደሆነ ጽኑ ተግባቢ ወይም ኮሚኒኬተር የሚከተሉትን ባህሪያት አሉት። እኔ ወይም አይ የሚለው መገለጫዎችን ይጠቀማል። ከሚያስቡት በተቃራኒ የራስ ወዳድነትን ሰልፊሽነስን አያሳይም። ነገር ግን በሌሎች ሰዎች ላይ ውንጀላ ብሌም ጌም ሳያስቀምጡ የሚስማማዎትን ነገር ያረጋግጣሉ። ተበሳጭቻለሁ ወይም አቅመቢስ ሆኜ ይሰማኛል ያሉ ቃላት ሌሎች ሰዎች ወደ ሐሳቡ እንዲገቡ ያስችላቸዋል። ይህ እንዲስተካከሉ ወይም እንዲስተካከልና ከሁኔታው ጋር እንዲራሩ እድል ይሰጣቸዋል። በሚሰማዎት ነገርና ከዚያ ስሜት ጋር ተያይዞ ለሚመጡ ባህሪዎች ባለቤትነት ወይም ኦነርሺፕ እንዲወስዱ ይፈቅድልዎታል። ግንኙነትን ይጠብቁ። ግንኙነትን በአይን ግንኙነት መልክ ወይም እርስዎ ምቹ ከሆኑ አካላዊ ግንኙነቶች ሊሆንም ይችላል ይጠብቁ። ፈገግ ይበሉ። እናም አዎንታዊ አቋምን ያዙ። ሰዎች የሚሉትን ያዳምጡ፣ ነገር ግን የራስዎን የመናገር ጊዜ ማግኘቱን ያረጋግጡ። ጽኑ መሆን ከፈለጉ ማንኛውንም ተቃውሞ በነጥብ መፍታትን ያረጋግጡ። የተናገሩትን ይድገሙ እና የተነሱትን ጉዳዮች በሙሉ እስኪፈቱ ድረስ እያንዳንዱን ለየብቻቸው ይፍቱ። ከዚያ የራስዎን ማቅረብ፣ ለሱ የሚጠቅሙትን ማቅረብ፣ ሰዎች እንዲቀላቀሉ ለማበረታታት የድርጊት ጥሪ ማቅረብ ይችላሉ።
ምንም አይነት የእብሪት ወይም የበላይነት ፍንጭ ሳይኖር የድምፆን ቃና የተረጋጋና ዝቅተኛ ያድርጉ። ከብዙ አጋጣሚዎች ሰዎች አዳዲስ ሐሳቦችን የሚቃወሙት በቀላሉ በተናጋሪው ወይም አዲሱ ሐሳብ ውይይት ውስጥ በገባበት መንገድ ምክንያት ነው። ሰዎች ለሐሳቡ የበለጠ ተቀባይ እንዲሆኑ ለመርዳት በተቻለ መጠን ገር ወይም ጀንትልና ወዳጃዊ ፍሬንድሊ እንዲሆን ማድረግ ይፈልጋል። ምዕራፍ 5ን እንዲያንብበን ጨረስን። ምዕራፍ 6ን እንቀጥላለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።